وآتوا اليتامى أموالهم ولا تتبدلوا الخبيث بالطيب ولا تأكلوا أموالهم إلى أموالكم إنه كان حوبا كبيرا ወላጅ አልባ ህፃናት ለአቅመ አዳም ደርሰው ንብረታቸውን ለማስተዳደር ብቁ ሲሆኑ ባደራ የተቀመጠላቸውን የውርስ ገንዘባቸውን ስጧቸው። የየቲሞችን ውድ ንብረት በእናንተ በርካሹ ንብረታችሁ አትለውጡ። የየቲሞችን ገንዘባቸውን ከገንዘባችሁ ጋር በመቀላቀል በግፍ አትብሉ። በርግጥ ይህ የየቲሞችን ውድ ንብረት በርካሹ መለወጥና በግፍ መብላት በጣም ትልቅ ኃጢአት ነው። وإن خفتم ألا تقسطوا في اليتامى فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة أو ما ملكت أيمانكم ذلك أدنى ألا تعولوا የቲም የሆኑ ሴቶች ሲደርሱ ለትዳር ፈልጋችኋቸው ንብረታቸውም ሆነ ራሳቸው በእጃችሁ ስላሉ መህር መስጠቱን አናስተካክልም ብላችሁ ከፈራችሁ እነሱን ተዋቸውና ከሌሎች ሴቶች እያንዳንዳችሁ በቁጥር የተሳካላችሁን ያህል 2 ወይም 3 ወይም 4 አግቡ። ከአንድ በላይ በማግባት በሚስቶች መካከል ማስተካከሉን አንችልም ብላችሁ ከፈራችሁ በአንዷ ሚስት ወይም በባርነት በእጆቻችሁ በያዛችኋት ሴት ብቻ ተብቃቁ። ይህ አቅም የማይፈቅድ ከሆነ በአንዲት ሴት ተብቃቅቶ መኖር ሴቶችን እንዳትበድሉና ለሚዛናዊነት የቀረበ ድርጊት ነው። وآتوا النساء صدقاتهن نحلة فإن طبن لكم عن شيء منه نفسا فكلوه هنيئا مريئا እናንተ ባሎች ለሴቶች ግዴታ የሆነው መህሮቻቸውን ደስ እያላችሁ ስጧቸው። ከመህሩ ላይ የተወሰነ ነገር ከሴቷ በኩል በውዴታ ከተበረከተላችሁ ባሎችም ሆናችሁ ቤተሰብ የመህር ገንዘብ ነው ብላችሁ ሳትሳቀቁ ደስ እያላችሁና እየተስማማችሁ ብሉ። ولا تؤتوا السفهاء أموالكم التي جعل الله لكم قياما وارزقوهم فيها واكسوهم وقولوا لهم قولا معروفا ያችን አላህ በምድር ዓለም መጠቃቀሚያ ያደረገላችሁን ገንዘቦቻችሁን በስሮቻችሁ ላሉ ቂሎች አትስጡ። ከገንዘቡ ላይ ለነዚህ ደካሞች መግቧቸው፣ አልብሷቸውም፣ አግባብ ያለውንም ንግግር ተናገሯቸው። وابتلوا اليتامى حتى إذا بلغوا النكاح فإن آنستم منهم رشدا فادفعوا إليهم أموالهم ولا تأكلوها إسرافا وبدارا أن يكبروا ومن كان غنيا فليستعفف ومن كان فقيرا فليأكل بالمعروف فإذا دفعتم إليهم أموالهم فأشهدوا عليهم وكفى بالله حسيبا በስሮቻችሁ ያሉት የቲሞች ለጋብቻ እስኪደርሱ ድረስ ንብረታቸውን በአግባቡ እንደሚይዙት እንደማይዙት ለማወቅ ፈትኗቸው። ለአቅመ አዳም መድረሳቸውን የሚያመለክት ሁኔታ ካያችሁባቸው ገንዘባቸውን አስረክባቸው። የየቲሞችን ገንዘብ በማባከንና ከማደጋቸው በፊት በችኮላ አትብሉ። ጠባቂው ሀብታም ከሆነ ከመብላት ይቆጠብ፣ ጠባቂው ደሃ ከሆነ በአግባቡ ይብላ። ገንዘቦቻቸውንም ወደ የቲሞቹ ባስረከባችሁ ጊዜ መቀበላቸውን አስመስክሩባቸው። ያደራውን ገንዘብ በትክክል ለማድረሳችሁ መተሳሰቡ ባላህ በቃ። للرجال نصيب مما ترك الوالدان والأقربون وللنساء نصيب مما ترك الوالدان والأقربون مما قل منه أو كثر نصيبا مفروضا ከውርስ ንብረት አነሰን በዛ በሸሪዓው ህግ መሰረት ወራሾች ህፃንም ሆኑ አዋቂ ለወንዶቹ ወላጆችና የቅርብ ዘመዶች ሲሞቱባቸው ከተውት ንብረት ድርሻ አላቸው። ለሴቶችም ወላጆችና የቅርብ ዘመዶች ሲሞቱባቸው ከተውት ንብረት ድርሻ አላቸው። ይህም የውርስ ክፍፍል ድርሻ በአላህ የተወሰነ ነው። إذا حضر القسمة أولو القربى واليتامى والمساكين فارزقوهم منه وقولوا لهم قولا معروفا የውርስ የሆነ የሚካፈለው ንብረት በቀረበ ጊዜ የውርስ ድርሻ ለሌላቸው ለሟች የቅርብ ዘመዶች፣ ለወላጅ አልባ ህፃናት፣ ለምስኪኖች የውርስ ንብረት ከመከፋፈሉ በፊት ለግሷቸው፣ አግባብ ያለውንም ንግግር ተናገሯቸው። وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا
እነዚህ አንዳንድ ሰዎች ድንገት ሲሞቱ ከበስተኋላቸው ደካማ ዝርያቸው ማለትም ህፃናት ከተው እንዳይበደሉ እንደሚሰጉላቸው ሁሉ ለሌሎችም ለወላጅ አልባ ህፃናት ለምስኪኖች እንዳይበደሉ ሊሰጉላቸው ይገባል። አላህንም ይፍሩ፣ ለወላጅ አልባ ህፃናት ለምስኪኖችም መልካምን ንግግር ይናገሩ። ኢነለዚነ የእኩሉነ አምዋለል የተማ ዙልመን ኢነማ የእኩሉነ ፊ ቡጡኒሂም ናራን ወሰየስለውነ ሰዒራ። እነዛ የወላጅ አልባ ህፃናትን ገንዘብ በግፍ የሚበሉ በእርግጥ ወደ ሆዳቸው ውስጥ አስገብተው የሚበሉት እሳትን ብቻ ነው። በመጪውም ዓለም ወደ ጀሃነም እሳት ይገባሉ። ዩሲኩም አላሁ ፊ አውላዲኩም ሊዘከሪ ሚስሉ ሐظል ኡንሰየይን ፈኢን ኩነ ኒሳአን ፈውቀ እትነተይን ፈለሁነ ሱሉሳ ማ ተረክ ወኢን ካነት ዋሒደተን ፈለሃ النصف ولأبويه لكل واحد منهما السدس مما ترك إن كان له ولد فإن لم يكن له ولد وورثه أبواه فلأمه الثلث فإن كان له إخوة فلأمه السدس من بعد وصية يوصي بها أو دين. آباؤكم وأبناؤكم لا تدرون أيهم أقرب لكم نفعا فريضة من الله إن الله كان عليما حكيما. በልጆቻችሁ ውርስ ዙሪያ አላህ በሚከተለው መልኩ ያዛችኋል። አንድ ሰው ሲሞት ለልጆቹ ለአንድ ወንድ የሁለት ሴቶች ድርሻ ቢጤ አለው። ሴቶቹ ከሁለት በላይ ከሆኑ ሟች አባታቸው ከተወው ንብረት ከሁለት ሲሶ በላይ ይኖራቸዋል። ሴቷ አንድ ብቻ ከሆነች ግማሹ ይኖራታል። ለሟች ወንድም ሆነ ሴት አንድም ሆነ ከዚያ በላይ ልጅ ካለው ከተወው ንብረት ለሟች ወላጆች ለእናትና ለአባቱ ለእያንዳንዳቸው 1/6 ይኖራቸዋል። ለሟች ልጆች ከሌሉት ወራሾቹ ወላጆቹ ሲሆኑ ለእናትየው ሲሶ ይኖራታል፣ የቀረው ለአባትየው ይሆናል። ለሟች ወንድምና እህት ካለው ለእናቱ 1/6 ብቻ ይኖራታል፣ የቀረው ለአባትየው ይሆናል። ይህም ውርስ የሚከፋፈለው ሟች የተናዘዘበት ንብረት ወይንም ዕዳ ከተነሳለት በኋላ ነው። ሟች በሲሶ ንብረት፣ ሰደቃ ለመሳሰሉት በጎ ተግባራት በኑዛዜ የማዘዝ መብት አለው። ከወላጆቻችሁና ከልጆቻችሁ በመጥቀም በኩል ይበልጥ የቀረቡት የትኛቸው እንደሆነ አታውቁም። ይህ የውርስ ክፍፍል ሕግ ከአላህ ዘንድ የተወሰነ ሲሆን በእርግጥ አላህ ፍጡራኑን ከማንም በላይ አዋቂና በፍርድ አሰጣጡም ጥበበኛ ነውና። ወለኩም ንስፉ ማ ተረከ አዝዋጁኩም ኢን ለም የኩን ለሁነ ወለድ ፈኢን ካነ ለሁነ ወለድ ፈለኩም الربع مما تركن من بعد وصية يوصين بها أو دين ولهن الربع مما تركتم إن لم يكن لكم ولد فإن كان لكم ولد فلهن الثمن مما تركتم من بعد وصية توصون بها أو دين وإن كان رجل يورث كلالة أو امرأة وله أخ أو أخت فلكل واحد منهما السدس فإن كانوا أكثر من ذلك فهم شركاء في الثلث من بعد وصية يوصى بها أو دين غير مضار وصية من الله والله عليم حليم. እናንተ ወንዶች ሚስቶቻችሁ ሲሞቱ ወንድም ሆነ ሴት ልጅ ከሌላቸው ከተወት ንብረት ለእናንተ ግማሹ አላችሁ። ልጅ ያላቸው ከሆነ ከተወት ንብረት ለእናንተ 1/4 ይኖራችኋል። ይህም ውርስ የሚከፋፈለው ሟቾቹ ሚስቶች የተናዘዙበት ንብረት ወይንም ዕዳ ከተነሳለት በኋላ ነው። ለእናንተ ባሎችም ወንድም ሆነ ሴት ልጅ ከሌላችሁ ስትሞቱ ከተዋችሁት ንብረት ለሚስቶቻችሁ 1/4 ይኖራቸዋል። ልጅ ያላችሁ ከሆነ ከተዋችሁት ንብረት ለሚስቶች 1/8 ይኖራቸዋል። ይህም ውርስ የሚከፋፈለው የተናዘዛችሁበት ንብረት ወይንም ዕዳ ከተነሳለት በኋላ ነው። አንድ ሰው ወንድም ሆነ ሴት ሲሞት መጀመሪያ ውርስ የሚገባቸው ዘመዶቹ ከሌሉ የወራሽ ቅርንጫፎች ተጓዳኞች ማለትም ከላላ ይወርሱታል። ለዚህ ሟች ከተጓዳኝ ወራሾች በእናት በኩል ወንድም ወይም እህት ካለው ለእያንዳንዳቸው 1/6 ይኖራቸዋል። ተጓዳኝ ወራሾች ከዚያ በላይ ከሆኑ ሁሉም በሲሶ ላይ ተጋሪ ይሆናሉ። ይህም ውርስ የሚከፋፈለው ወራሾች ምንም ሳይጎዱ ሟች የተናዘዘበት ንብረትና ዕዳ ከተነሳለት በኋላ ነው። تلك حدود الله
ومن يطع الله ورسوله يدخله جنات تجري من تحتها الأنهار خالدين فيها وذلك الفوز العظيم እነዚህ በየቲምና በውርስ ዙሪያ የተዘረዘሩት መመሪያ ያላህ ህግጋቶች ሲሆኑ አላህና መልእክተኛውን የሚታዘዝ ሰው ከስሮቿ ወንዞች የሚፈሱባት ገነቶች ያስገባዋል በገነቷም ውስጥ ዘውታሪ ይሆናል ይህም ገነት መግባት ትልቅ ድል ነው ومن يعص الله ورسوله ويتعد حدوده يدخله نارا خالدا فيها وله عذاب مهين አላህና መልእክተኛውን የሚቃረንና ያላህንም ህግጋቶች የሚተላለፍ አላህ የገሃነም እሳት ውስጥ ይከተዋል በገሃነም እሳት ውስጥ ዘውታሪ ይሆናል አዋራጅ ቅጣትም ይጠብቀዋል واللاتي يأتين الفاحشة من نسائكم فاستشهدوا عليهن 4 منكم فإن شهدوا فامسكوهن في البيوت حتى يتوفاهن الموت أو يجعل الله لهن سبيلا እነዛ ከሴቶቻችሁ ውስጥ ብልግናን ዝሙትን የሚዳፈሩ ከናንተ ከሙስሊሞቹ ወገን የሆኑ 4 ወንዶችን አስመስክሩባቸው ምስክሮቹ በትክክል ብልግና መፈጸሙን አረጋግጠው ከመሰከሩ ዝሙት የሰሩት ሴቶች ሞት እስከሚመጣባቸው ወይም አላህ አንድ መንገድ እስከሚያበጅላቸው በቤቶቹ ውስጥ አቆዩአቸው واللذان يأتيانها منكم فآذوهما فإن تابا وأصلحا فأعرضوا عنهما إن الله كان توابا رحيما ከናንተ ውስጥ እነዚያ ዝሙትን የሚፈጽሙ ያላገቡ ወንዶችና ሴቶችን ቅጧቸው እነዚህ ዝሙተኞች በመጸጸት ተውበት አድርገው ስራቸውን ካሳመሩ ወንጀላቸውን ተውላቸው በርግጥ አላህ ተውበትን ማለትም ንስሐን ተቀባይ ፍጹም አዛኝ ነውና إنما التوبة على الله للذين يعملون السوء بجهالة ثم يتوبون من قريب فأولئك يتوب الله عليهم وكان الله عليما حكيما አላህ ሊቀበለው የሚገባው ተውበት ለነዚያ ባለማወቅ ወንጀል ሰርተው ከዚያም ባጭር ጊዜ ውስጥ ተጸጽተው ከወንጀላቸው ለሚመለሱ ሲሆን እንደነዚህ አይነቶቹ አላህ ተውበታቸውን ይቀበላል አላህም ፍጹም አዋቂና ፍጹም ጥበበኛ ነው وليست التوبة للذين يعملون السيئات حتى إذا حضر أحدهم الموت قال إني تبت الآن حتى إذا حضر أحدهم الموت قال إني تبت الآن ولا الذين يموتون وهم كفار أولئك أعتدنا لهم عذابا أليما ለነዚያ በአላህ በመካድ ወንጀልን ያለማቋረጥ የሚሰሩና አንዳቸው ጣረሞት ሲመጣባቸው እኔ አሁን ተውበት አድርጋለሁ ለሚሉት አላህ የሚቀበለው ተውበት የላቸውም እንደነዚህ አይነቶቹ የሚሞቱት ከሃዲ ሆነው ነው ለነዚህ ከሃዲያን በጀሃነም አሳማሚ የሆነ ቅጣት አዘጋጅተንላቸዋል يا أيها الذين آمنوا لا يحل لكم أن ترثوا النساء كرها ولا تعضلوهن لتذهبوا ببعض ما آتيتموهن إلا أن يأتين بفاحشة مبينة وعاشروهن بالمعروف فإن كرهتموهن فعسى أن تكرهوا شيئا ويجعل الله فيه خيرا كثيرا እናንተ ያመናችሁ ሆይ አባቶቻችሁ ሲሞቱ ሴቶችን ማለትም የእንጀራ እናቶቻችሁን እንደ ጨለማው ዘመን ብትፈልጉ ለሌላ ወንድ ድራችሁ ጥሎሻቸውን ለመውሰድ ወይም በንብረታቸው ለማዘዝ አስገድዳችሁ ልትወርሷቸው አይገባም ሚስቶቻችሁንም ቢሆን እንደ ዝሙት አይነት ግልጽ ብልግና እስካልሰሩ ድረስ አንዳንድ የሰጣችኋቸውን መህርና ስጦታ የመሳሰሉትን ጥለው እንዲሄዱ በማቀድ ልታጨናንቋቸው አይገባም ሚስቶችን በክብርና በፍቅር በአግባቡ አስተናግዷቸው በተለያየ በዱንያ ምክንያት ከጠላችኋቸው ለፍች አትቸኩሉ ታገሱ በሚስቶች ላይ አንድ የጠላችሁት ነገር ቢኖርና ብትታገሱ በዚህ በትግስታችሁ ሰበብ አላህ ብዙ መልካም ነገር ያደርግላችኋል وإن أردتم استبدال زوج مكان زوج وآتيتم إحداهن قنطارا فلا تأخذوا منه شيئا أتأخذونه بهتانا وإثما مبينا በሚስት ቦታ ሌላ ሚስት መተካት ከፈለጋችሁ ለአንደኛዋ ለምትፈታዋ ሚስት ከወርቅና ከብር የሆነ ሀብት የሰጣችኋት ከሆነ ከዚህ ሀብት ላይ ምንም ነገር አትውሰዱበት
በግፍና ግልጽ የሆነን ወንጀል በመስራት ተወስዱታላችሁን? وكيف تأخذونه وقد أفضى بعضكم إلى بعض وأخذن منكم ميثاقا غليظا እናንተ ባሎች ከሚስቶች ጋር እርስ በርስ ያለ ገደብ ተገላልጻችሁ ስታበቁ ሚስቶችን በአግባቡ ልትይዟቸው ካልሆነም በሰላም ልታሰናብቷቸው የጠበቀ ቃል ኪዳን እየተጋባችሁ ሳለ በፍች ጊዜ ከሰጣችኋቸው ሀብት እንዴት ትወስዱባቸዋላችሁ? ولا تنكحوا ما نكح آباؤكم من النساء إلا ما قد سلف إنه كان فاحشة ومقتا وساء سبيلا ከሴቶች አባቶቻችሁ አግብቷቸው የነበሩትን አታግቧቸው ያለፈው ሲቀር ባለፈው ወንጀል አትጠየቁ። ይህ ለልጅ አባቱ አግብቶ የነበሩትን ሴቶች ማግባት በእስላም ትልቅ ነውርና የተወገዘ ነው። እንዲህ አይነት ተግባር መከተል መንገድነቱም በጣም ከፋ። حرمت عليكم أمهاتكم وبناتكم وأخواتكم وعماتكم وخالاتكم وبنات الأخ وبنات الأخت وأمهاتكم اللاتي أرضعنكم وأخواتكم من الرضاعة وأمهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فإن لم تكونوا دخلتم بهن فلا جناح عليكم وحلائل أبنائكم الذين من أصلابكم وأن تجمعوا بين الأختين إلا ما قد سلف إن الله كان غفورا رحيما እናቶቻችሁ ሴት ልጆቻችሁ እህቶቻችሁ የአባት እህት አክስቶቻችሁ የእናት እህት አክስቶቻችሁ የወንድም ሴት ልጆች የእህት ሴት ልጆች እነዚያ ያጠቧችሁ እናቶቻችሁ የመጣባት እህቶቻችሁ የሚስቶቻችሁ እናቶች እነዚያ በቤቶቻችሁ ያሉ በሌላ ወንድ የሚወለዱ የሚስቶቻችሁ ሴት ልጆች የነዚያም ከአብራኮቻችሁ ለወጡ የወንድ ልጆቻችሁ ሚስቶች ያለፈው ሲቀር ሁለት እህትማማቾችን በአንድ ላይ ማግባት እነዚህ ሁሉ ከላይ የተዘረዘሩት ማግባት እርም ተደርጎባችኋል። በእርግጥ አላህ መሐሪ አዛኝ ነውና። የሚስቶቻችሁን ሴት ልጆች ማግባት የሚከለከለው ሚስቶቻችሁን የግብረ ሥጋ ግንኙነት ከፈጸማችሁ ነው። ካልፈጸማችሁ ሚስቶቻችሁን ስትፈቱ ሴት ልጆቻቸውን ብታገቡ ምንም ወንጀል የለባችሁም። والمحصنات من النساء إلا ما ملكت أيمانكم كتاب الله عليكم وأحل لكم ما وراء ذلكم أن تبتغوا بأموالكم محصنين غير مسافحين فما استمتعتم به منهن فآتوهن أجورهن فريضة ولا جناح عليكم فيما تراضيتم به من بعد الفريضة إن الله كان عليما حكيما ከሴቶች በባል ስር ያሉ ባለትዳሮችን ማግባት አይፈቀድላችሁም። ነገር ግን በእጆቻችሁ ያሉ ምርኮኛ ሴቶችን ባለትዳር ቢሆኑም የወር አበባ እስኪመጣባቸው ጠብቃችሁ ከጽንስ ነፃ መሆናቸውን ካወቃችሁ ማግባት ትችላላችሁ። ይህ አላህ በእናንተ ላይ የጻፈው ሕግ ነው። ከነዚህ እንዳታገቧቸው ከተዘረዘሩላችሁና ያለ ምስካሪ ልቅ የሆነን ጋብቻ የሚፈጽሙት ጅሎችን በስተቀረ ከነዚህ ውጪ ያሉትን በቤተሰብና በምስካሪ የሚዳሩትን ጨዋ ሴቶችን ፈልጋችሁ በገንዘባችሁ በመህር በመስጠት ማግባት ተፈቀደላችሁ። ሴቶችን በትክክለኛ የጋብቻ ውል አግብታችሁ ከተጠቃቀማችሁ ግዴታ የሆነውን መህር ሰጣችሁ ለደንቡ ግዴታ የሆነውን መህር ከሰጣችሁ በኋላ የመህሩ መጠን በስምምነት ብታበዙትም ሆነ ብታሳነሱት ምንም ወንጀል የለባችሁም። በእርግጥ አላህ አዋቂና ጥበበኛ ነውና። ومن لم يستطع منكم طولا أن ينكح المحصنات المؤمنات فمما ملكت أيمانكم من فتياتكم المؤمنات والله أعلم بإيمانكم بعضكم من بعض فانكحوهن بإذن أهلهن وآتوهن أجورهن بالمعروف محصنات غير مسافحات ولا متخذات أخدان فإذا أحصن فإن أتين بفاحشة فعليهن
نصف ما على المحصنات من العذاب ذلك لمن خشي العنة منكم وأن تصبروا خير لكم والله غفور رحيم ከናንተ ውስጥ አቅም ኖሮት መህር ሰጥቶ ጨዋ የሆኑ አማኝ ሴቶችን ማግባት ያልቻለ ማለትም እጁ ያጠረበት በእጆቻችሁ የምትቆጣጣራቸውን አገልጋይ ከሆኑት ከአማኝ ሴት ልጆች መርጦ ያግባ። አገልጋዮቹ ሴቶች ውስጣቸው አልሰለመም ብላችሁ አትጠራጠሩ። አላህ ትክክለኛ የውስጥ እምነታቸውን ከሁሉም በላይ አዋቂ ነው። ከአገልጋይ ጋር መጋባት ነውርም አይደለም። ባሪያም ሆኑ ነፃ የምትጋቡት እርስ በርስ የሰው ዘር ናችሁ። አገልጋይ ሴቶችን በቤተሰብ ማለትም በአሳዳሪዎቻቸው ፈቃድ አግባቸው። በአግባቡ መህራቸውን ስጧቸው። የምታግባቸው አገልጋዮች ዝሙተኛ ያልሆኑ ጥንቆቆችና የሚያማግጣቸው ጓደኛ ያልያዙ መሆን አለባቸው። አገልጋይ ሴቶች በጨዋ ደንብ ትዳር ውስጥ ከገቡ በኋላ ዝሙትን የመሰለ ብልግና ከፈጸሙ በሸሪዓው ሕግ መሰረት በጨዋ ሴቶች ላይ ከሚፈጸመው የቅጣት አይነት ግማሹ ይፈጸምባቸዋል። ይህ ባሪያ ሴቶችን ማግባት የሚመከረው ከናንተ ውስጥ ዝሙትን ተዳፍሮ በህይወቱም ሆነ በሃይማኖቱ በሚደርሰው ውድቀት መጎዳትን ለፈራ ሰው ነው። በተጨማሪ አገልጋይ ባሪያ ሴቶችን አግብቶ የሚወልዱትን ልጅ ዕጣ ፋንታ ከማሳነስ መታገሳችሁ የተሻለ ነው። አላህ መሐሪ አዛኝ ነው። يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم والله عليم حكيم አላህ የሸሪዓውን ህግ ሊያብራራላችሁ ከናንተ በፊት የነበሩትን ነቢያቶች ፈለግ ሊመራችሁና ተውበት ሊያደርግላችሁ ወይም ሊምራችሁ ይሻል። አላህ ማዋቂ ጥበበኛ ነው። والله يريد أن يتوب عليكم ويريد الذين يتبعون الشهوات أن تميلوا ميلا عظيما አላህ ተውበት ሊያደርግላችሁ ወንጀላችሁን ሊምርላችሁ ይሻል። እነዛ ስሜታቸውን የሚከተሉ ከሃዲያን መናፍቃን ግን ወደ ትልቅ ጥመት ማዘንበልን እንድታዘነብሉ ይፈልጋሉ። يريد الله أن يخفف عنكم وخلق الإنسان ضعيفا አላህ የሸሪዓውን ህግ ሊያቀልላችሁ ይሻል። የሰውም ልጅ ለስሜቱ የሚረታ ደካማ ሆኖ ተፈጥሯልና። يا أيها الذين آمنوا لا تأكلوا أموالكم بينكم بالباطل إلا أن تكون تجارة عن تراض منكم ولا تقتلوا أنفسكم إن الله كان بكم رحيما እናንተ ያመናችሁ ሆይ በንግድ ወይንም የተስማማችሁበት ካልሆነ በስተቀር በመካከላችሁ ገንዘቦቻችሁን በግፍ አትብሉ። እርስ በርስም ሆነ የራሳችሁን ነፍሳችሁን አትግደሉ። በርግጥ አላህ በእናንተ በአማኞች ላይ አዛኝ ነውና። ومن يفعل ذلك عدوانا وظلما فسوف نصليه نارا وكان ذلك على الله يسيرا በግፍ የሰው ገንዘብ የሚበላና በበደል የራሱንም ሆነ የሰው ህይወት የሚያጠፋ እንዲህ አይነት ወንጀል የፈጸመ ሰው የጀሃነም እሳት ውስጥ እንከተዋለን። ይህንንም አይነት ቅጣት በአመፀኞች ላይ መፈጸም አላህ ዘንድ በጣም ቀላል ነው። إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم وندخلكم مدخلا كريما እናንተ አማኞች በአላህ አምልኮ ላይ ከማሻረክ ነፍስን ያላግባብ ከማጥፋት ወላጆችን ከመበደል ከዝሙትና የሰው ገንዘብ በግፍ ከመብላት ከመሳሰሉት ከዚህ ከምትከለከሉት ትላልቅ ወንጀሎች የምትርቁ ከሆነ ትናንሽ ወንጀሎቻችሁን እንሰርዝላችኋለን። ወደ ተከበረውም ወደ ጀነት የተከበረውን አገባብ እናስገባችኋለን። ولا تتمنوا ما فضل الله به بعضكم على بعض للرجال نصيب مما اكتسبوا وللنساء نصيب مما اكتسبن واسألوا الله من فضله إن الله كان بكل شيء عليما በከፊላችሁ ላይ ለከፊሉ አላህ አስበልጦ የሰጠውን ሀብት ዕውቀትና ስልጣን የመሳሰሉትን የአላህ ስጦታዎች በመቀኝነት ወደኔ በዞረ ብላችሁ አትመኙ። ለወንዶች በሰሩት መጠልቅ ድርሻ አላቸው፣ ለሴቶችም በሰሩት መጠልቅ ድርሻ አላቸው። የሰውን ድርሻ ከመመኘት ከጸጋው እንዲያቋድሳችሁ አላህን ጠይቁት። በርግጥ አላህ በሁሉም ነገር ላይ ማለትም ለማን ምን እንደሚገባውና እንደሚስማማው አዋቂ ነውና። ولكل جعلنا موالي مما ترك الوالدان والأقربون والذين عقدت أيمانكم فآتوهم نصيبهم إن الله كان على كل شيء شهيدا ወላጆችና ዘመዶች ከተወት ንብረት ለሁሉም ሰው ወራሽ አደረግን።
ለነዚያም ልትወራረሱ በመሐላዎቻችሁ ለተዋዋላችኋቸው ድርሻቸውን ስጧቸው። እዚህ ላይ ግን ይህ በማላ የመወራረስ ሕግ ተሽሮ ስለ ውርስ በሚያወሱ ሌሎች አንቀጾች ተተክቷል። በእርግጥ አላህ በሁሉም ነገር ላይ ተመልካች ነውና። الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا አንዳቸውን ካንዳቸው ማለትም ባሎች በአካል በጥንካሬም ሆነ በገንዘባቸው የቤት ወጪና መህር ሸፋኝ በመሆናቸው ከሚስት አላህ ስላስበለጣቸው ወንዶች ከሴቶች ጎን የሚቆሙ ጠባቂ አለኝታና ኃላፊነት ተሸካሚ ናቸው። ይህም የባልን ክብካቤ የሚገባቸው ሚስቶች አላህን መልእክተኛውንና ባላቸውን በመታዘዝ ስራቸውን አሳማሪዎች በሰላታቸው ዘውታሪዎችና ባል በራቀ ጊዜ አላህ እንደጠበቃቸው ሁሉ እነሱም የባልን ንብረትም ሆነ የራሳቸውን ገላ ለባዕድ እንዳይገላለጽና እንዳይደፈር የሚጠብቁ ናቸው። እነዚያ አመፀኝነታቸውን የምትፈሩላቸው ሚስቶችን ከጥፋታቸው እንዲመለሱ ገስጿቸው። አልመለስም ካሉ በመኝታ ራቋቸው። ማለትም በንግግር ግን ከ3 ቀን በላይ ማኩረፍ አይፈቀድም። አሁንም ካልተመለሱ ጭካኔ ያልተሞላበት ለቅጣት የሚሆን ቀለል ያለውን ምት ምቷቸው። ሚስቶች ከጥፋታቸው ተመልሰው ከታዘዟችሁ ያለፈውን ጥፋታቸውን በማስታወስ የበላይ በመሆን ስሜታቸውን ለመጉዳት ሰበብ አትፈልጉባቸው። በእርግጥ አላህ የሁላችሁም የበላይ ኩሩ ኃያልና ታላቅ ነውና። وإن خفتم شقاق بينهما فبعثوا حكما من أهله وحكما من أهلها إن يريدا إصلاحا يوفق الله بينهما إن الله كان عليما خبيرا እናንተ የባልና የሚስት ቤተሰቦች በባለትዳር በመካከላቸው መለያየት ይፈጠራል ብላችሁ ከሰጋችሁ ከባልየው ከቤተሰቡ በሐቅ የሚፈርድና ከሚስትየውም ከቤተሰቧ በሐቅ የሚፈርድ አስታራቂ ሽማግሌዎችን ላኩ። አስታራቂዎቹ ከልባቸው እርቅን የሚፈልጉ ከሆነ አላህ በታራቂዎቹ በመካከላቸው ያስማማል። በእርግጥ አላህ የፍጥሯንን ጉዳይ ገሃዱን አዋቂ ውስጥ ምስጥሩንም አዋቂ ነውና። واعبدوا الله ولا تشركوا به شيئا وبالوالدين إحسانا وبذي القربى واليتامى والمساكين والجار ذي القربى والجار الجنب والصاحب بالجنب وابن السبيل وما ملكت أيمانكم إن الله لا يحب من كان مختالا فخورا አላህን ተገዙት። ለአላህ በጌትነቱ በብቸኛ ተመላኪነቱና በባህሪው አምሳያ በማበጀት አታሻርኩበት። ለወላጆችም መልካምን ዋሉ። ለቅርብ ዘመዶች፣ ለወላጅ አልባ ህፃናት፣ ለምስኪኖች፣ ዘመድ ለሆነ ጎረቤት፣ ለባዕድም ጎረቤት፣ እንደ ባል፣ ሚስት፣ የቅርብ ወይም የጉዞ ጓደኛ፣ የሥራ ባልደረባ ለመሳሰሉት ከጎን ለማይጠፉ ተጓዳኞች፣ ለመንገደኞች፣ በእጆቻችሁ ስር ላሉ አገልጋዮች፣ በአጠቃላይ ለተዘረዘሩት ሁሉ መልካምን ዋሉ። በእርግጥ አላህ ባካሄዱ ባነጋገሩ ቀብራራን ሐቅን የማይቀበል ኩራተኛን አይወድም። الذين يبخلون ويأمرون الناس بالبخل ويكتمون ما آتاهم الله من فضله وأعتدنا للكافرين عذابا مهينا እነዚያ የሚሰስቱ ቀብራራና ኩራተኛ ከሃዲያኖች ማለትም ሰዎችን በስስት የሚያዙና አላህ በሰጣቸው ስለ ኢስላም ሐቀኝነት ያላቸውን ዕውቀትና ሀብት ከመሳሰሉት ጸጋ ለሰው ላለማካፈል የሚደብቁ ናቸው። በጀሃነምም ለከሃዲያን አዋራጅ ቅጣት አዘጋጅተንላቸዋል። والذين ينفقون أموالهم رئاء الناس ولا يؤمنون بالله ولا باليوم الآخر ومن يكن الشيطان له قرينا فساء قرينا እነዚያም ገንዘቦቻቸውን ለሰዎች ይውልኝ የሚለግሱ በአላህ የማያምኑና በመጨረሻውም ቀን ለማያምኑ አስመሳይ መናፍቃን አዋራጅ ቅጣትን አዘጋጅተንላቸዋል። ሰይጣን ለነሱ ተጓዳኝ የሚሆንለት ሰው ተጓዳኝነቱ ምንኛ ከፋ። وماذا عليهم لو آمنوا بالله واليوم الآخر وأنفقوا مما رزقهم الله وكان الله بهم عليما
መናፍቃን በአላህና በመጨረሻው ቀን ቢያምኑና አላህ ከሰጣቸው ጸጋ ስለ ኢስላም ብለው ከልባቸው ቢለግሱ ምን ችግር አለባቸው? አላህም በመናፍቃን ላይ ያለውን ሸር ሁሉ አዋቂ ነው። እስካልተወበቱም ድረስ ይቀጣቸዋል። ኢነላህ ላ የዝሊሙ ሚስቃለ ዘራ ወኢን ተኩ ሐሰነተን ዩዳዒፍሃ ወዩእቲ ሚን ለዱንሁ አጅረን ዐዚማ። በእርግጥ አላህ የብናኝ ክብደት ያህል በደል ማንንም አይበድልም ወይም ከመልካም ሥራ ላይ አይቀንስም። አንዲት መልካም ሥራ ብትሆንም ይደራርባታል። አላህ ለመልካም ሰሪ ጀነትን የመሰለ ከርሱ ዘንድ የሆነ ምንዳ ይሰጠዋል። ፈከይፈ ኢዛ ጂእና ሚን ኩሊ ኡመትን ቢሸሂድን ወጂእና ቢከ ዐላ ሃኡላኢ ሸሂዳ። አንተ ነቢይ ሆይ በቂያማ ቀን ለሁሉም ለየዘመናቱ ህዝቦች የፈጣሪያቸውን መልእክት እንደደረሳቸው የሚመሰክሩ ነቢያቶችን ለምስክርነት ባመጣን ጊዜና በእነዚያም ባንተ በመጨረሻው ዘመን ህዝቦች ላይ ኢስላምን በትክክል ለማድረስህ አንተን ለምስካሪነት ባመጣን ጊዜ ሁኔታቸው እንዴት ሊሆን ነው? የውመይዝ የወዱ الذين كفروا وعصوا الرسول لو تسوى بهم الأرض ولا يكتمون الله حديثا። በዚያ በቂያማ ቀን እነዚያ መልእክተኛውን የተቃወሙ ከሃዲያን አፈር ሆነው ቀርተው መሬት ብትደፋባቸው ይመኛሉ። በዚያም በቂያማ ቀን የሰው ልጅ እጆችና እግሮቹ ስለሚናገሩ ምንም አይነት ንግግሮች አላህን አይደበቁትም። يا أيها الذين آمنوا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون ولا جنبا إلا عابري سبيل حتى تغتسلوا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم إن الله كان عفوا غفورا. እናንተ ያመናችሁ ሆይ በሰከራችሁ ጊዜ የምትሉትን እስክታውቁ ድረስ ወደ ሰላት አትቅረቡ። ማለትም ይህ አስካሪ መጠጥ ፍጹም ከመከልከሉ በፊት የወረደ አንቀጽ ነው። በተጨማሪ የግብረ ሥጋ ግንኙነት ፈጽማችሁ ወይም የዘር ፈሳሽ ወጥቶባችሁ ጁኑብ ስትሆኑ መንገደኛ ካልሆናችሁ በስተቀር ገላችሁን እስክትታጠቡ ድረስ ሰላት አትቅረቡ። ህመምተኛ ወይም መንገደኛ ወይም ከናንተ ውስጥ አንዳችሁ አይነ ምድር ቢመጣው ወይም ሴቶችን ግብረ ሥጋ ግንኙነት የፈጸማችሁ ከሆናችሁና ለትጥበትም ሆነ ለውዱ ውሃ ካላገኛችሁ ንጹህ የምድር ገጽን አፈር በመደባበስ እንደ ውሃ አስቡት። ፊቶቻችሁንና እጆቻችሁን አብሱ። በእርግጥ አላህ ይቅር ባይ መሐሪ ነውና። ألم تر إلى الذين أوتوا نصيبا من الكتاب يشترون الضلالة ويريدون أن تضلوا السبيل. أنت نبي هوي እነዚያ ካላህ ዘንድ በተላከው በኦሪት መጽሐፍ የውቀት ድርሻ የተሰጣቸው አይሁዶች በሐቁ በአላህ መመሪያ ጥመትን ሲገዙ አታይምን? እነዚህም አይሁዶች እናንተ ሙስሊሞች እንደነሱ ከሐቁ መንገድ ከኢስላም እንድትጠሙ ይፈልጋሉ። والله أعلم بأعدائكم وكفى بالله وليا وكفى بالله نصيرا. እናንተ ሙስሊሞች በጠላቶቻችሁ ሴራ ጉዳይ አላህ ከናንተ የበለጠ አዋቂ ነው። በጠላቶቻችሁ ሴራ እንዳትጠቁ ጥበቃው በአላህ በቃ። በጠላቶቻችሁም ላይ ድልን እንድትጎናጸፉ ረዳትነቱ በአላህ በቃ። من الذين هادوا يحرفون الكلم عن مواضعه ويقولون سمعنا وعصينا واسمع غير مسمع وراعنا ليا بألسنتهم وطعنا في الدين ولو أنهم قالوا سمعنا وأطعنا واسمع وانظرنا لكان خيرا لهم وأقوم ولكن لعنهم الله بكفرهم فلا يؤمنون إلا قليلا. እነዛ ከይሁድ ተከታይ ከሆኑት ውስጥ የተወሰኑት በኦሪት ውስጥ ለአላህ ቃል የሚገባውን ቦታ ወይም ትርጉም እንደመስጠት ያጣምሙታል። በቁርአኑም የአላህ ቃል ሰማን በተዛዙም አመፀን ይላሉ። ለነብዩ መሐመድም ስማ አያሰማህና አንተ ራኢና በማለት ይሳደባሉ። ራኢና የሚሉት ተመልከተን ለማለት ሳይሆን በቋንቋቸው ሞኙ ለማለት ፈልገው ነው። በምላሶቻቸው እየተለሳለሱ የኢስላምን ሃይማኖት ይነቁራሉ። እነዚህ አይሁዶች የአላህ ቃል
ሰማን ትእዛዙንም ተቀበልን ቢሉና ለነብዩ መሐመድም በቀጥተኛው ቋንቋ ስማ ተመልከተን ቢሉ ኖሮ የተሻለና ቀጥተኛም ንግግር ነበር። ነገር ግን በክህደታቸው ሰበብ አላህ ረገማቸው። ስለዚህ የማይጠቅማቸውን ጥቂትን እምነት በስተቀረ በሐቅ ፈጽሞ አያምኑም። يا أيها الذين أوتوا الكتاب آمنوا بما نزلنا مصدقا لما معكم من قبل أن نطمس وجوها فنردها على أدبارها أو نلعنهم كما لعنا أصحاب السبت وكان أمر الله مفعولا እናንተ የመጽሐፉ ባለቤቶች ይሁድና ነሳራ ትክክለኛነቱ እናንተ ዘንድ ባለው መጽሐፍ በተረጋገጠለት ወይንም በተተነበየለት በቁርአን እመኑ። ይህም እምነታችሁ መሆን ያለበት የከሃዲያንን ፊት አጥፍተናት ወደ ኋላ ሳንመልሳት ማለትም ፊታችሁን እንደ ግመል እግር መዳፍ ሳናደርገው ወይም የቀዳሚው ባለቤቶችን እንደረገምን ከሃዲያንን ሳንረግም በፊት መሆን አለበት። ያላህም ትእዛዝ ምን ጊዜም ቢሆን ተፈጻሚ ነውና። إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما በርግጥ አላህ በአምልኮ በርሱ የሚያጋሩትን ወንጀለኞች አይምርም። በአምልኮ ከማጋራት ሌላ ያሉትን ወንጀሎች ለፈለገው ይምራል። በአላህ አምልኮ የሚያጋራ ሰው በርግጥ ትልቅ ወንጀል ባንደበቱ ቀጥፈዋል። ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا አንተ ነብይ ሆይ እነዚያ በክህደት ላይ ያሉ ከስህተት ነፃ እንደሆነ ሰው ራሳቸውን የሚያጠሩ ይሁድና ነሳራዎች አታይምን? ከሃዲያን እንደሚገምቱትም አይደለም። አላህ የፈለገውን ወደ ቀጥተኛው መንገድ የተመሩ ባሮቹን ያጠራል። ጥቂት ብናኝን ያህል እንኳን አይበደሉም። انظر كيف يفترون على الله الكذب وكفى به إثما مبينا አንተ ነብይ ሆይ ከሃዲያን በአላህ ላይ የማይገባውን ባህሪ በመስጠት እንዴት ሐሰትን እንደሚቀጣጥፉ ተመልከት። ይህ ሐሰተኝነታቸው በቂና ወደ ጀሃነም የሚከታቸው ግልጽ ወንጀል ነው። ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا አንተ ነብይ ሆይ እነዚያ ከወንጌል ከመጽሐፍ ዕውቀት የተሰጡት አይሁዶች በጅብት ማለትም በጥንቆላና በድግምት እንዲሁም በጣጉት ማለትም በሰይጣናዊ አምልኮ ሲያምኑ አታይምን? በተጨማሪም እነዚያ አይሁዶች የመካ ጣዖት አምላኪ ከሃዲያን ከነዚያ ካመኑት ከሙስሊሞቹ የበለጠ ወደ ተሻለው የአምልኮ መንገድ የተመሩ ናቸው ብለው በሐሰት ለጥመት ይመሰክራሉ። أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا እነዚያ በሐሰት ለጥመት የሚመሰክሩት አይሁዶች አላህ የረገማቸው ናቸው። አላህ የረገመው ሰው ከመጥፎ የጀሃነም እሳት ቅጣት የሚያድነው ረዳት ፈጽሞ አታገኝለትም። أم لهم نصيب من الملك فإذا لا يؤتون الناس نقيرا ወይንስ እነዚያ አይሁዶች የመካ ከሃዲያንን ከሙስሊሞቹ የሚያስበልጡትና የሚፈርዱት ለመሆኑ ከፈጣሪ አላህ ንግስና የሚጋሩት ድርሻ አላቸውን? ካላህ ንግስና የሚጋሩት ድርሻ ቢኖራቸው ኖሮ ከስስታቸው የተነሳ ለሰዎች ቅንጣት ታክል ጸጋ አይሰጡም ነበር። أم يحسدون الناس على ما